ሰላም ሰላም ውድና የተከበራችሁ የኔ ቻናል ቱብ ተከታታዮቼ እንዴት ቆያችሁልኝ? እኔ ደህና ነኝ። ለመላው የሙስሊም እምነት ተከታዮች እንኳን ለኢድ አልፈጥር በሰላም አደረሳችሁ። ኢድ ሙባረክ እያልኩኝ እንደዚህ የሚያምር ለኢድ የተዘጋጀ የካካዋ ቸኮሌት ኬክ ይዤላችሁ መጥቻለሁኝ። ተከታተሉኝ። በጣም ነው የሚያምረው። ቤት ውስጥ ነው እንግዲህ ያዘጋጀሁት በእጄ ማለት ነው። ያለ አንድ ማሽን በእጄ የተሰራ የቸኮሌት ካካዋ ኬክ ነው ማለት ነው። አዘጋጃጀቱ ከነግባቱ አሳያችኋለሁኝ። ተከታተሉኝ። እኔ የተጠቀምኳቸውኝ ግብአት ዘይት፣ ወተትና እንቁላል ነው። ዱቄቱ የቸኮሌት ኬክ የተዘጋጀ ነው የተጠቀምኩትኝ። እንዴት እንደሰራሁት እንግዲህ ትከታተሉኛላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሀሳብ አስተያየታችሁን እንዲሁም ደግሞ ቀጣይ ምን እንደምሰራላችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ አየዋለሁ። እዚህ ጋር እንግዲህ 2 እንቁላል፣ 200 ሚሊ ወተት እንዲሁም ግማሽ 1 ከሩብ ወይም ደግሞ 1/2 ላይ አድርጌ ተጠቅሜ ያለው። ትንሽ ዘይት ነው ያደረኩትኝ። በእቃ መለኪያ 1 ስኒ ያህል ነው ያደረኩትኝ። ዘይት አላበዛውም። ዘይት መብዛት የለበትም ለምን ኬካችንን እንዳደርቅብን ማለት ነው። በዚህ መልኩ መጀመሪያ እንቁላሉን በደንብ ከመታውትኝ በኋላ ከዛ ወተቱን አደርጋለሁ። ወተቱን በመለኪያ አድርጌ 200 ሚሊ ላይ አድርጌ ወተቱንም አድርጌ በደንብ አድርጌ አሁንም እመተዋለሁኝ ማለት ነው። በዚህ መልኩ ዘይቱንም ሶስቱንም ግብአት በደንብ አድርጌ አንድ ላይ እመተዋለሁኝ ማለት ነው። ከዛ ዱቄቱን አደርግበታለሁ። እዚህ ጋር ዱቄት ስንጠቀም ከተቻለ እየነፋን ብናደርግ መልካም ነው። ካልተቻለ ግን በትንሽ በትንሹ መጨመር ይኖርብናል። እኔ ስለቸኮልኩኝ አልነፋሁትኝም። እንደዚሁ ነው እየሰራው ያለሁት። ቀስ በትንሽ በትንሹ ነው እየጨመርኩኝ እያዋሃድኩት ያለሁት። አንድ የምናደርግ ከሆነ ወይ ሊጓጉል ይችላል ወይም ደግሞ ጥብቅ የሆነ ደረቅ የሚል ኬክ እንዳይሆንብን ልስልስ እንዲልልን ቀስ እያልን የአዋሃድን መጨመር ይኖርብናል። እንግዲህ ሊጡ በዚህ መልኩ ከተዘጋጀ በኋላ የካካዋ ፓውደር ነው የሚጨምርበት ማለት ነው። ለመልኩ ማለት ነው። ካካዋ ፓውደር ከጨመርኩኝ በኋላ ኦቭኔን 180 አድርጌዋለሁኝ። ከዛ ኦቭኔ እከተዋለሁኝ ማለት ነው። የቸኮሌት ኬክ እንግዲህ በዚህ መልኩ በደንብ በስሎ ወጥቶልኛል። ይህንን በደንብ መቀዝቀዝ ይኖርበታል። ካቀዘቀዝኩትኝ በኋላ መሀል ላይ ሁለትዮሽ ስለምሰራ መሀል ላይ ነው የምቆርጠው። መሀል ላይ በዚህ መልኩ ቆርጬ አካፍያለሁኝ ማለት ነው። ይህን ይመስል ነበረ። ከዛም በኋላ እንግዲህ መሀል ላይ መጀመሪያ ክሬም ነው ማዘጋጀው። እዚህ ጋር ኔስተላ ድሪም ዊፕ ፓውደር እና ድሪም ዊፕ ክሬሙን ነው የምጠቀመው። ስኳር አላስገባውም። ስኳር ባይጨመር መልካም ነው። ለምን ኔስተላው በደንብ ስኳራማ ጣዕም ስላለው ስኳር አያስፈልግም። እዚህ ጋር ኔስተላ ድሪም ዊፕ እና የድሪም ዊፕ ፓውደሩና ክሬሙን ነው የተጠቀምኩት። በምትፈልጉት መጠን ጨምራችሁ በደንብ አድርጋችሁ መምታት ይኖርብናል። በምንመታበት ሰዓት እየወፈረ ክሬሙ በጣም እየወፈረልን ነው የሚሄደው እና በጣም መመታት አለበት። እኔ ልኬታውን ስለማቀው ሳለካ እንደዚህ መጨመር እችላለሁ። እናንተ ግን ያው መለካት እንዳዘነጉ። በዚህ መልኩ ሶስቱንም ግብአት ከጨመርኩትኝ በኋላ በደንብ አድርጌ እመተዋለሁኝ። በደንብ በተመታ ሰዓት ነው
በደንብ እየወፈረ ክሬሚ እየሆነልን የሚሄደው። አሁን እዚህ ጋር ልክ ሳዋህደው በጣም ቀጭን ነው፣ ግን በደንብ እየመታወት በቆየው ሰዓት ክሬም እየሆነ በጣም ይወፍርልኛል። በዚህ መልኩ ማለት ነው። አያችሁት? ቅድም ቀጭን የነበረው በጣም ሲመታ እንደዚህ ወፍር ብሎ ክሬሚ ሆኖልኛል ማለት ነው። ከዛ ይሄንን ክሬሙን ለሁለት አካፍለዋለሁኝ። ለሁለት አካፍዬ አሁንም ካካኦ ፓውደር የቸኮሌት ፓውደር ግማሹን ጨምርበትና አዋህዳለሁኝ። ነጩን ፓርት ደግሞ መሀል ላይ እቀባለሁኝ ማለት ነው። ኬኩን በሁለት ከቆረጥኩትኝ በኋላ አንደኛው ላይ ስኳር በውሃ አድርጌ ካንተከተኩትኝ በኋላ መሀል ላይ በዚህ መልኩ እኔ የሃይላንድ እቃ ነው ክዳኑን በሳስቼ የተጠቀምኩት። እናንተ በሌላም መጠቀም ትችላላችሁ። በዚህ መልኩ የስኳሩን ውሃ ከታች ካደረኩኝ በኋላ መሀል ላይ ነጩን ክሬም ነው የተጠቀምኩትኝ በዚህ መልኩ ማለት ነው። እኔ ያው ምንም የኬክ የሚሰራበት እቃ የለኝም። በማንኪያና በቢላ ነው እየሰራው ያለሁት። ቀስ ብዬ ቀብቼዋለሁኝ በዚህ መልኩ ማለት ነው። ከዛ ከላይ ቅድም የቆረጥኩትኝን ከላይ ካደረኩትኝ በኋላ አሁንም የስኳር ሶሱን ከላይ በዚህ መልኩ በደንብ አድርጌ እንዲርስ ጨምሬበታለሁኝ። በደንብ ማድረግ አለብን። ለምን በጣም ሶፍቲ ወይም ልስልስ እንዲልልን ኬካችን እንዳይደርቅ ይረዳናል፣ ይሄንን ስናደርግ ማለት ነው። ከዛ ይሄንን ካደረኩትኝ በኋላ ካካኦ በክሬም የጨመርኩት ያደባለኩትኝን አሁንም በዚህ መልኩ ሙሉ በሙሉ ቀብቼ በዚህ መልኩ ሸፍኘዋለሁኝ ማለት ነው። እዚህ ጋር አያችሁት? በቢላ ነው በዚህ መልኩ ያሳመርኩት። ቢላ ነው የተጠቀምኩት። እንግዲህ ያው ኬክ ለመስራት ብዙም እቃ መግዛትም ብዙም ለቤት ለማዘጋጀት በዚህ መልኩ መስራት ይቻላል። ከዛ ከላይ ጋላክሲ ቸኮሌት ነው የተጠቀምኩት። ጋላክሲ ቸኮሌቱን በእሳት ላይ ትንሽ በማይክሮዌቭ ሞቅ አድርጌ በዚህ መልኩ ቀስ እያልኩኝ ከላይ ብቻ እቀባዋለሁኝ። አያችሁት? በጣም ነው የሚያምረው። ኬክ ተወዷል። እየገዛን ከምንጠቀም በዚህ መልኩ ቤታችን በቀላሉ ሰርተን መጠቀም እንችላለን። ለበዓል እንዲሁም ደግሞ ለልደትም መጠቀም እንችላለን። በዚህ መልኩ ቀለል ባለ መልኩ ቤት ባለ ግብአትና ቤት ባለ መሳሪያ መስራት እንችላለን ማለት ነው። አያችሁት? በጣም ነው የሚያምረው። በጣም አሪፍ ነው። በጣም ነው የሚጣፍጠው እና ነጩን ፓርት ክሬም ከስር በዚህ መልኩ አሳምሬዋለሁኝ ማለት ነው። ከዛ ከላይ እንዲሁም ዛሬ ኢድ ስለሆነ ኢድ ሙባረክ ብዬ ከላይ ቀስ እያልኩኝ እጽፋለሁ ማለት ነው። አያችሁት? በጣም አሪፍ ነው። በዚህ መልኩ እንግዲህ ቤታችን ማዘጋጀት እንችላለን። ኢድ ሙባረክ ብዬ ከላይ ጽፌበታለሁ። ውድና የተከበራችሁ የዩቱብ ቤተሰቦቼ እንኳን ለኢድ አደረሳችሁ። ኢድ ሙባረክ ብያችኋለሁኝ ማለት ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ